የሀልዊን እንዴት ናችሁልኝ? ደህና ናችሁ ወይ? ሁሉ ሰላም ያለው እግዚአብሔር ይመስገን በጣም ሰላም ነኝ። ዛሬ ፊሽ ፊንገር ከሰላጣ ጋር እየሰራን አብረን ትንሽ እንቆያለን። ቀለል ያለ ለምሳም መሆን ይችላል፣ ግን ቀለል ያለ ማለት ነው። አብረን እንሰራለን። የሚያስፈልጉን ግብአቶች እዚህ ጋር ኪያር አለኝ፣ ትንሽ ሽንኩርት አለችኝ፣ ቲማቲም አለኝ፣ ከሳለኝ አጥቤዋለሁ። እዚህ ጋር ፊሽ ፊንገሩ አለኝ። ትንሽ ዘይት አድርጌ ጠበስ አድርገዋለሁ። ሌላ ተሮቶር ለመስራት ይሄ ያስፈልገናል። ይሄ ማለት ነው። ተሮቶር እንሰራለን እና ነጭ ሽንኩርት ያስፈልገናል። ትንሽ ድብስ ርሜን ያስፈልገኛል። ሶሱን ለመስራት ነው ድብስ ርሜ የምጠቀመው። እየሰራው አሳያችኋለሁ። መጀመሪያ ሰላጣውን ላዘጋጅ። ኪያሩን፣ ሽንኩርቱና ቲማቲሙ ከትፌ እዚህ ጋር አድርጋለሁኝ። ተከታተሉ። በዚህ መልኩ መጀመሪያ ኪያሩን ከትፌዋለሁ። በመቀጠልም ሽንኩርቱ እንደዚህ በቁመቱ ከትፌዋለሁ። ከዛን አሁን ደግሞ ወደ ቲማቲማችን እንገባለን። በመቀጠልም ቲማቲሙን እንደዚህ ከትፌዋለሁ ማለት ነው። እነዚህ ሶስት ነገሮችን ከትፌዋለሁ። አሁን ደግሞ ከሱን ከትፋለሁ ማለት ነው። እንደዚህ ሶስቱንም ከትፌ ጨረስኩ ማለት ነው። ማለት አራቱንም ቀስ በናዶራ በሰል ኪያ በዛውም አረብኛ ላስተምራችሁ። ከዛን ወደዚህኛው እጃት ላይ አደርጋለሁ። እንደዚህ በሚያምር መልኩ ሰርቼ ጨርሻለሁ። አሁን ደግሞ የሚያስፈልገውን ሶስ እንሰራለን ማለት ነው። ይሄንን ወደ ጎን ላድርግና ሶስ ምሰራባት በዚህ ነው የምሰራው። ሶስ ለሶሱ የሚያስፈልገኝ ምንድነው? እሱ ትንሽዬ ነጭ ሽንኩርት የተፈጨ፣ ትንሽዬ ድብስ ርሜን እጠቀማለሁ ለጣዕሙ ደስ ስለሚለኝ፣ ሎሚ ሐሞት ወይንም ላይሙ፣ ከዛን ትንሽ ዘይት የወራይ ዘይት እጠቀማለሁ እና ትንሽ ናና የተፈጨ ናና እጠቀማለሁ ማለት ነው። እየጨመርኩ ፕላስ ባሳያችሁ ደስ ይለኛል፣ ግን ካሜራ መያዝ በጣም አስቸጋሪ ነው። ትንሽ ናና ደስ ይላል በጣም። ከዛም ትንሽ ዘይቱን የወራይ ዘይት ቢሆን ይመረጣል። ዘይቱን ትንሽ እንጨምራለን። ከዛም በመቀጠል ደግሞ ሎሚው የሚበቃውን ያክል ሐሞት ይበቃል መሰለኝ። ከዛ እንደበሰርሜ ትንሽ እንጨምርበታለን። ጣዕሙ ደስ ይላል በሰርሜ። ኦኬ። ከዛም ትንሽ ጫው እንጨምራለን። በመቀጠል ደግሞ ትንሽ ነጭ ሽንኩርት ቶም። ኦኬ። ከዛን ሀርቧክቴሪም ነው ካላችሁ ትንሽ ቁንዶ በርበሬ የሚጨምሩበት በጣም አሪፍ ነው። ጣዕሙ ቆንጆ ያደርገዋል። በዚህ መልኩ ጨረስኩ። ኦኬ። ሶሱ እንደዚህ ሰላጣውን ጨረስን፣ ሶሱን አዘጋጅተን ጨረስን። ከዛ አሁን ደግሞ እንትን ነው የምንሰራው ተሮቶር። ኦኬ። ተሮቶር ለመስራት የሚያስፈልጉን ግብአት ነጭ ሽንኩርት ያስፈልገናል።
ነጭ ሽንኩርት፣ ቱም ያኔ ቱም ሁሉ ቱም ታለም አረቢክ ሐሞት ላዝና ሐሞት ሮሚ ትንሽዬ ጨው ያኔ በጣም ትንሽ ያኔ ምልህ ሹይ ምልህ ኦኬ። ከዛን ይሄን ቲን በነገራችን ላይ የዚህንና የዱቄትን ስም ተመሳሳይ አድርጌ ነው የምጠራው። ቲን እንደዛ ነገር መሰለኝ። ብቻ ይሄንን ከሰሊጥ ነው የሚዘጋጀው። በይዘው ከሰሊጥ የሚዘጋጅ ግብአት ነው። ትንሽ መታ እናድርገው እንዲዋሃድ። ከዛን ጨምርበትና ከዛም በኋላ ትንሽ እንጨምርበታለን ማለት ነው። የምንፈልገውን ያክል ይሄን እንጨምርበታለን። ኦኬ ከዛ እናማስለዋለን በደንብ እንትን እስከሚልልን ድረስ ሞፈሩን ቼክ እያደረግን በደንብ ምትት አድርጉትና ከወፈረ በኋላ ይበቃዋል። ከዛ ቀመሱትና ማለት ነው። በጣም መራራ ነገር ከሆነባችሁ ሎሚ ከበዛባችሁ ትንሽ ውሃ ጠብ አድርጋችሁ የሎሚውን ጣዕም ቀየር ማድረግ ትችላላችሁ። እኔ ግን እንደዚሁ ስለተመቸኝ እንደዚሁ ነው የምተወው ማለት ነው። በቃው። በዚህ መልኩ ይሄን ሰርተን ከጨረስን በኋላ አሁን ደግሞ መጥበሻ ላይ ትንሽ ዘይት እናደርግና ፊሽ ፊንገሩን እንጠብሳለን። ከዛን ትንሽ መጥበሻ ላይ ትንሽ ዘይት ሾይ ዘይት አትካትሩ ዘይት ከዛን ትንሽ ከሞቀለ በኋላ እናደርግበታለን ማለት ነው። ይሄኛው የተጀመረ ስላለ መጀመሪያ እንጨርሰው። በደንብ ስለሞቀልን እንትናችን መጥበሻችን እንደዚህ ማድረግ እንችላለን ማለት ነው።
ከዛ እኔን ቀስ ብለን ጥብስ እናደርገዋለን ማለት ነው። የደረሰልን ስለሆነ ገልበጥ እናድርጋ። በዚህ መልኩ ጠበስ ጠበስ ማድረግ ታደርጉትና ታወጣላችሁ። ትንሽ ከበሰለ በኋላ የበሰለ ነው። እስኪ ላይክ አድርጉ፣ ላይክ ሰብስክራይብ ወዳችሁ እሺ ወዶችዬ አሁን ይበቃዋል። ላቅርብና ላሳያችሁ። እሺ ማሮችዬ ይሄን ይመስላል። ቶሎ ሰላጣ አብራችሁ ከበዝ መጠቀም ትችላላችሁ እና ይሄን ይመስላል ሳቴ